ጋይስ ዛሬ ከኃይሌ ጋር መናፋት ይፈልጋለሁ። እንዲህ ምናምን አምሮኛል። ኃይሌ ያለው ሰው ፈልጋለሁ። ኃይሌዬ ኃይላጣ ኃይሌዬ ኃይላጣ ኃይሌዬ ኃይላጣ ኃይሌዬ ኃይላጣ ኃይሌዬ ኃይላጣ ኃይሌዬ ኃይላጣ ኃይሌ 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 ኧረ ተነስ በእናትህ ሞክርን። አንተ ምን አይደብርም እንዴ? እሺ ሰዎቹ በሳምንት ባይሆን ስንቴ ታደርጋላችሁ አሉ። ማለት በቀን ስንቴ ታደርጋላችሁ? ስንት ዙር ትሄዳላችሁ አሉ። እንኳን በቀን በሳምንት እንኳን አንድ ዙር አያደርግም ኃይሌ። በጣም አስቸግሮኛል። ለምን እንደሆነ አላውቅም። ባይሆን ስንት እንደሚያደርግልህ ስንት እንደሚያደርግልህ ዛሬ ጠይቄ እንዳይረሳን በዚህ እስክሪብቶ መዘግባለሁ ብያለሁ። ስንት ዙር ታደርጋለህ? ባይ ደክሞኛል። በእናትሽ አልችልም። ኃይሌ እንደዚህ ነው ቀልድ አይመቸኝም። እኔ ለሰዎች ምን ብዬ ልመልስላችሁ? እሺ በእናትሽ ተይኝ ሲል ተኛ። እሺ ካልሆነ ቁረጠው በቃ። ልታንጠለጥዪው ነው እና ምን ዋጋ አለው? ካልሰረ ቆርጣ ለምን አላንጠለጥልልህም? ከፈለግ አንጠለጥለሽው ይሆናል። የምርን ነው ይደብራል። ስማ እንደዚህ ነው ቀልድ ቀልድ ማለት እኔስ እያማረኝ እኮ ነው እያማረኝ ነው። እሺ ምን ላድርግ እንዴ? እኔ አያምረኝም። ሌላ ቦታ ላይ እሺ አሁንሽ ስንት ጊዜ እናደርጋለን? ልመዘግብ ነው። ቶሎ በል። 9 ልገለኝ ነው። ከማርሽ ይወጣልሻል። ዛሬ ይወጣልሻል። 9 ጊዜ ያደርጋል ብሏል ሰውዬ። 9 ሊሄድ ነው ማለት ነው ከኔ ላይ። አባት ይመችክ። ይመቸኛል። እሺ ኧረ እየለ ይግባልሽ። ታዲያ ከአንቺ ጋር ማታ እየተባለው ቀን ባታወራው አላወራው ምን አገባሽ? ስምኛው ሆነሽ ይኸውልሽ፣ አሁን ቀጥታ የወራባሽ መጥቷል። ስለዚህ አሁን መድኃኒት አላረግሽም። እኔ መብዳት ፈልጋለሁ። ቆሞብኛል። ስለዚህ አፈረጥከው ሲሆን እኔ ለመክተት ስፈልግ አንቺ እየከለከልሽ ነው። ምክንያቱም አንዴ ያረግዛለሁ አንዴ ምን እላለሁ እያልሽ ነው። ያለ ፕሮግራም ችግር ውስጥ ልከችኝ ነው። ስለዚህ ውጭ ላይ ሾርት ነፍቼ እመጣለሁ። አንድ ጊዜ ብቻ በዚህ ኖሮ ማርገዝ አልፈልግም እኮ። ስለዚህ በቃ እኔ እንድበዳ ካልፈቀድሽልኝ በቃ ውጭ ላይ ሾርት ልበዳ ነው። ሄድን ነገር ደርስ ቀር አይልሽም? አይለኝም። እርግጠኛ ነሽ? ግን እንዳለምደኝ ለምን ነው የሚለምደኝ? በቃ እኔ በቃ በደምብ እንግብግበር ብዙ ጊዜ የሆነ የወራባልኝ ይሰራም። በቃ እኔ ቆሞብኛል ነው። በቃ አቀዝቅዤ ሃይምሮ ፍሬ አድርጌ መምጣት እፈልጋለሁ። እከለክልሃለሁ ካልሽ ደግሞ ሂጄ ጭፈራ ቤት እሄዳለሁ፣ እጠጣለሁ፣ እበላለሁ፣ እነፋለሁ። ገባሽ? እዛ ምን የመሰሉ ችኮች አሉ፣ ስፖንዳ ያላቸው አሉ፣ ቂጥ ያላቸው ምናምን እከካለሁ ሂጄ። ገብቶሻል? ትስማሚያለሽ አትስማሚም? ይሄንን ብዬ ገብቶሻል? ትስማሚያለሽ? እሺ በእንቅልፍ ልቤ ነው እኮ ባልሰማ የለም እሄዳለሁ። ምን ትያለሽ? ሾርት በልቼ ልምጣ? እሺ በቃ ጥሩ ተስማምተናል። እኔን ትዝ እንዳልልክ ማለት አልፈልግም። ችግር አንቺን እያሰብኩ እበዳለሁ። ግን አንተ ብልግና ወይ ብልግና ምን እንዳታወራ ከኔ ጋር። እሺ አይ ጋይስ እንደነፍጣ አደረግነው ባይያለ እየጠየቅኩት ነበረ እና አላማረብኝም። ይኸው አረክ ጨረስኩት። ዛሬ አስደስቶኛል። አርጎ ነው ልቀየምር ኃይላቢ ኃይሌ አደረግን ዛሬ እና አረግ ያበደን ነው ሲገራስ ጥርት አለ። አያችሁ መጀመሪያ በብጉር ሆኜ ነበር በስቶ ማለት ነው። ለዛ ነው ፊቴ ብጉር ነው። አሁን ጨርሼው ጽድት ብያለሁ። የሚተኛው እንቅልፍ ራሱ ይለያል። ዛሬ የሚተኛው እንቅልፍ ይለያል። ኃይሌ አንተ ምን አይደብርት? ቆይ ትንሽ አይደብርም? ጨረስኩኝ። አንተ ዶሮ ናት አይመለከትሽም እንዴ? አየለ ወተት ወርዳለህ
በቃ አስጠላኝ እኮ በቃ ጨረስኩ። አንተማ ባልሰጠው የሆነ ነገር ነገ እውነት ለራስህ ብቻ ነው የምታደርገው ማለት ነው። የራስህ ጉዳይ ነው። ምን አገባኝ ስለአንቺ ነገር። በቃ አርጋጋሽ በቃ ጨረስኩ። ደከመኝ። የራስህ ጉዳይ ምን ማለት ነው? ጨረስኩ ማለት አይደብርም? ትንሽ እንኳን አታስብ እንዴ? ትንሽ አታስብልኝ? ቅደል ነው ያለኝ። ጨርሽ ከዚህ በኋላ የሆነ እርምጃ ወስዳለሁ፣ ግን እንዳይፈርድብኝ ነው። እሺ በቃ እርምጃ ምን እርምጃ ወስዳለሁ። ቶሎ በል አይዴ። ሙና ነው በቃ ይሄው የልብሽ ደረሰ። ምን ደረሰ ታዲያ? ትተህ ወረድክ እኮ። አይመለከትም። እኔ ሳልጨርስ ወረድክ። ኦፍ እና ምን አገባኝ። በቃ አርጋልሽ በቃ ስራ ደክሞ ነው የምመጣ ስልሽ አይገባሽም። የራስ ጉዳይ አንተ ስራው። ስለዚህ በቃ ተው ቁጭ በልና እኔ ነገ ቁጭ በል በቃ። እሺ ከፈለሽ ትችያለሽ። ነገ ቁጭ በል በቃ ስራ ይቅርብክና ከአንቺ ጋር ከሆንኩ ይሰራ ሳልሰራ ከከፈልሽኝ ስንት ልክፈልክ? አታሽ እኔ ባለቤትክ ነህ ወይስ ከፍላኝ ነው? ከፍዬክ ነው የማደርገው እኮ ስራዬን ትከፍይኛለሽ። ጥፋ እባክህ ወደዛ። ሳታረግ ሺህ ዓመት አትኖርም እንደ ሌላ ቦታ አልሄድም እንደ እኔ እሰርቃለሁ እኮ ነገርኝና ይጀዛን ባለን ትያያለሽ። ለምን እነግርሃለሁ? ሲጀመር ተናግሬ እሄዳለሁ። ደደብ ነገር ነን። ሂድ እባክህ ወደዛ። ሲያስጠላ ፈጣሪ ስም አይደብ አትውደደኝ፣ አልፈልግም እኔ ከሱ ውጭ የሚያምረው ነገር የለም። እኔ በጣም አምሮኛል አልኩ። በቃ አምሮኛል፣ የመጨረሻ አምሮኛል። በቃ አምሮኛል። አይሊ አንተ እየጠበኩ እኮ እሺ ምንድን ነው አንተ እምቢ ካልክ ወይ ልድፈርክ እንዴ? እደፍራለሁ እምቢ ካልክ አንተ እደፍራለሁ። ከብት እኔ ነኝ ከብት ወይ አንተ? እንደ ደፍር ነው የሚያደርግ አንተ። እኔ ዛሬ ካላረክ ማለት ነው እንደ ፊቴ ራሱ አምሮብኝ እንዴት ነው ወዝ በወዝ እንደሆንኩኝ አታይም እንዴ? ኧረ ጨርሻለሁ፣ ነገር አውጣጥቻለሁ። ዋው ዛሬ ጥያቄን ተቀብሏል። ሊያደርገኝ ነው። ምን ትላላችሁ? ኃይሌ ግን በደንብ ነው እሺ። ሳጨርስ ምናምን እንዳትወርድ፣ ሳጨርስ እንዳትወርድ አደራ። ትጨርሳለህ? ቃል ግብ። እውነት በል፣ እውነት ትጨርሳለህ ዛሬ? ኃይሌ ትጨርሳለህ? ደስ ይለኛል ከጨረስክማ። እኔ ዛሬ ላበላብ ነው። አንደኛ ነው ባካል ውድድር ነው ማድረግሽ እናደርጋለን። ላንቺ ወይ ከወር ውስጥ ስንት ያምርሻል? በወር 3 በ10 ቀን ነው የሚያምረኝ። ዝም ብሎ አያምረኝ። በ10 ቀን ያስ እርግጠኛ ነሽ? ያስ ግን ቢያልፍስ ምን ትሆኛለሽ? ምንም አልሆንም፣ እቋቋመዋለሁ። ማለት ትሸከሚያለሽ? አዋ ግድ ነው። ሌላ ቦታ መቼም አልሄድም አንተ እያለህ። ግን እኔ ብለለው ሾርት ገብተሽ አታውቂም? ኧረ ፈጣሪክን ፍራ። ስሙን ራሱ እንዳት ቶ ብዬሃለሁ። አንተ ግን ለእኔ ልዩ ነህ። ግን እኮ በበጋም በክረምቱ አይደለም ደናቃ ያለው እኔ ጋሻ ነህ። ደናቃ ያለው ቢያጋጥምሽ ከኔ የተሻለ አረብነት አይደል? በቃ ተው። አሁን ሌላ ቦታ እየሄድክ ነው እንዴ? ደናቃ ምናምን ትላለህ። እንደምሸጥ ነው አይደለም? በቃ ምሸጥ ነው የምትፈልጊው? ስቶፕ ይቁላ ቪዲዮ እየሰራን አይደል? ምን ችግር አለ? ቆይ ዛሬ ደግሞ ብለህ ደግሞ ማን ነው ከካሽ ማለት ጀመርክ? አረ ምከካ ይከካክ። ያ ፈጣሪክን ፍራ በእናትህ። አንተ ምን ሆነህ ነው? ምን ታዲያ ባባላት ነው? ስሙን እንዳጠረው ንጉስ ነው ንጉስ